ሰላም ሰላም ውድ የማርማት ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ የምናየው የሶስተኛ ክፍልን ከባለፈው የቀጠለውን ክፍል ይሆናል። የባለፈውን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ስለዚህ ቻናላችን ሰብስክራይብ ማድረግ እና የደውል ምልክቷን መጫን እንዳይረሳ። እንዲሁም ደግሞ የተለያዩ ጥያቄዎች፣ ሀሳብ አስተያየቶች ካላችሁ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልን። በዛ መሰረት ጥያቄዎቻችሁን ደግሞ የምንመልስ ነው የሚሆነው። ስለዚህ ወደ ዛሬው ትምህርታችን ስንቀጥል ማስታወሻ ቁጥሮችን የማወዳደሪያ ዘዴዎች። የእያንዳንዱ ቁጥር ሆሄያት ብዛትን በማየት ማወዳደር ይቻላል። ማለትም ብዙ ሆሄያት ያለው ሙሉ ቁጥር ይበልጣል ማለት ነው። ይህንን ባለፈው አይተናል። ለምሳሌ 45 አለ፣ እዚህ ጋር ደግሞ 765 አለ። ስለዚህ እነዚህን ቁጥሮች በምናወዳደርበት ጊዜ ሆሄያቸውን ብዛታቸውን ብቻ አይተን ማወዳደር ይቻላል። እንደነገርኳችሁ ይሄኛው ስንት ሆሄ ያለው? 2 ሆሄ። ይሄ ግን 3 ሆሄ ያለው፣ ስለዚህ 3 ይበልጣል አይደለ? ስለዚህ 45 እቺኛዋ ያንሳል ምልክት ናት፣ ግን ወደሚበልጠው ነው ሁሌም አይደለ? ወደሚበልጠው ነው ማድረግ ያለብን ማለት ነው። ምንም ጊዜ ይሄ ግራ እንዳያጋባችሁ። እቺኛዋ ምንድናት? የያንሳል ምልክት ናት። ይሄ ደግሞ የምንድነው? የይበልጣል ምልክት ነው ማለት ነው። ስለዚህ ሁሌም ግን ምንድነው ይሄኛው እንደ ስቴፕል ብታስቡት እዚህ ጋር ወረቀቱ የምናስገባበት ፓርት ወይም አፉ የሚከፍትበት ፓርት ነው። ሁሌም አፉ የሚያዞረው ወዴት ነው? ወደ ብዙ ነው ማለት ወይም ወደ ትልቁ ቁጥር ነው ማለት ነው። እሺ። ሁለተኛው ደግሞ የሚወዳደሩ ቁጥሮች እኩል የሆሄያት ብዛት ካላቸው ደግሞ ከግራ ወደ ቀኝ፣ ከምን ወደ ምን? ከግራ ወደ ቀኝ የቤታቸው ዋጋ በመጀመሪያ ተራ በተራ ማወዳደር ማለት ነው። ይሄን ደግሞ ስንል በሆሄያቸው ብዛት መለየት ማወዳደር ካልቻልን፣ ማለትም እዚህ ጋር 3 ሆሄ ያለ፣ እዚህ ጋር 3 ሆሄ ያለ። ስለዚህ ከየት ነው የምንጀምረው? ከግራ ነው የምንጀምረው፣ ከዚህኛው ከመጀመሪያ ማለት ነው። ስለዚህ 2 እና 2 አሁንም እኩል ናቸው አይደለ? ስለዚህ እንቀጥላለን። 3 እና 1፣ ከ3 እና ከ1 ማን ይበልጣል? 3 ይበልጣል። ስለዚህ ይሄንን ምልክት እናደርጋለን፣ ወይም ደግሞ አፉን ወደዚህ እንዲከፍት እናደርጋለን። which means ይሄኛው 235 ይበልጣል ከ219 እንላለን ማለት ነው። ምክንያቱም ይልና ይሄው የ10 ቤቱ ከስንት? 3 ከማን ስለሚበልጥ? ከ1 ስለሚበልጥ ይላል ማለት ነው። በዚህ መሰረት በቀላሉ መስራት እንችላለን፣ ማወዳደር እንችላለን ማለት ነው። ለምሳሌ መልመጃ ላይ ከሚከተሉት ክፍት ቦታዎች ውስጥ ምልክቶችን በመጠቀም ቁጥሮችን አወዳድሩ ነው የሚለው። አያችሁት? እዚህ ጋር ልጆች 456 ነው የሚለው፣ ወይም ደግሞ 3 ሆሄ ነው ያለው አይደለ? እዚህ ጋር ደግሞ 3567 ነው የሚለው፣ 4 ሆሄ ነው ያለው። ስለዚህ ሁሌም ወደ ትልቁ ሆሄ አይደለም ማድረግ ያለብን፣ እንደዚህ ነው ማለት ነው። ወይም የያንሳል ምልክት እናስቀምጣለን። እዚህ ጋር ደግሞ ተመሳሳይ ናቸው። ከየት ወዴት ነው? ከግራ ወደ ቀኝ አይደለ? ስለዚህ 4 እና 4 አሉ መጀመሪያ እዚህ ጋር፣ ሁለቱ እኩል ናቸው። ከዛ 5 እና 5 አሁንም እኩል ናቸው። ድጋሚ ወደዚህ እንሄዳለን ማለት ነው። 6 እና 8 አሁን ከ6 እና ከ8 ማን ነው የሚበልጠው? 8 አይደለ? ስለዚህ አሁንም ምልክቱ ወደዚህ እናዞራለን፣ ወይም ደግሞ 4567 ያንሳል ከ4589 ብለን እንጨርሳለን ማለት ነው። በዚህ መሰረት እናንተ እነዚህ መስራት ትችላላችሁ፣ እነዚህ መስራት ትችላላችሁ ማለት ነው። በጣም ጥሩ። እስከ 10,000 ያሉ ሙሉ ቁጥሮችን በቅደም ተከተል ማስቀመጥ። እነዚህ ደግሞ አሁን በቁጥር ቅደም ተከተል ማስቀመጥ ነው። ሁለት አይነት አቀማመጥ ነው ያለን አይደል? አንደኛው ከምንድነው? ከትንሽ ወደ ትልቅ በቅደም ተከተል ማስቀመጥ ሲሆን፣ ሌላኛው ደግሞ ከትልቅ ወደ ትንሽ በቅደም ተከተል ማስቀመጥ ይሆናል ማለት ነው። ለምሳሌ እዚህ ጋር ከትንሽ ወደ ትልቅ ስንል አሁንም ለምሳሌ እነዚህን እንየው። ምሳሌ ጥያቄ ነው የተሰጠን። 1234 አለ፣ እዚህ ጋር 345 አለ፣ እዚህ ጋር 5677 አለ እና 6578 ነው የተሰጠን ማለት ነው። ስለዚህ መጀመሪያ ትንሹ ሆሄ ያለውን አይደለም የምንመርጠው ከትንሹ ስለተባለን፣ ስለዚህ 300 ስንት እንላለን? 45 እንላለን ማለት ነው። 45 የመጀመሪያው። ከዛስ ሁለተኛ ማን ነው እናያለን። ሶስቱም ደግሞ 4 ሆሄ ነው ያለው። ስለዚህ አሁንም ከግራ ወደ ቀኝ አይደለም እናየው። እቺኛው 1 ናት፣ እቺኛው 5 ናት፣ እቺ 6 ናት። ስለዚህ ማን ነው የሚያንሰው? ይሄኛው 1 አይደለ? ስለዚህ እዚህ ጋር ነጠላ ሰረዝ እያደረግን ስንት እንላለን? 1234 ናት ማለት ነው። ቀጣይ ትንሿ ቁጥር። ከዛ ደግሞ ማን እንቀጥላለን? ከዚህ ቀጥሎ ማን ያለችው? 5 አይደለም? ምክንያቱም ከ5 እና ከ6 5 ነው የምታንሰው። እዚህ ጋር ደግሞ 5677 እንላለን ማለት ነው። 77 እንላለን።
ከዛ ደግሞ የመጨረሻው ማናት 6000 እቺኛው አይደለ 6 ወይም ትልቁ ቁጥር ማለት ነው 6578 ይሆናል ማለት ነው። በዚህ መሰረት ከትንሽ ወደ ትልቁ አስቀመጥ ነው ማለት ነው። ይሄኛው ደግሞ ከትልቁ ወደ ትንሽ አይደለ። ስለዚህ ከትልቁ ወደ ትንሽ ከተባለን ደግሞ አሁንም የመጀመሪያዎቹን እናያለን። ሆሄ አሁን ይሄ ትንሹ ነው፣ 2 ሆሄ ስላለው ሌሎቹ 4 ሆሄ ናቸው። ስለዚህ ከዚህ ስንመለከት 4፣ እቺኛው ደግሞ 8 ናት፣ እቺ ደግሞ 9 ናት፣ እቺ ደግሞ 3 ናት። ስለዚህ ከነዚህ ውስጥ ማን ነው ትልቁ? 9 አይደለ? 9። ስለዚህ ይሄኛውን አንደኛ እናስቀምጠዋለን ማለት ነው። ይሄኛውን አንደኛ እናስቀምጠዋለን። ከዛስ ሁለተኛ ደግሞ 8 ነው አይደለ? ከሱ የሚተልቀው ሁለተኛ እቺኛውን እናስቀምጣታለን ነጥላ ስርዝ እያደረግን። እሺ ከዛ ቀጥሎ ደግሞ ማን አለ? ከ3 እና ከ4 ደግሞ ማን ይበልጣል? 3 4 አይደለ? ስለዚህ እቺኛውን ሶስተኛ እናስቀምጣትና አራተኛ ማን ይሆናል? ይሄኛው ይሆናል። አምስተኛ እና በጣም ትንሹ ወይም የመጨረሻው ይሄኛው እናስቀምጣለን። በዚህ መሰረት በቅደም ተከተል ከትልቅ ወደ ትንሹ ማስቀመጥ ቻልን ማለት ነው። በጣም ጥሩ። አሁን የነገርኳቸው ሀሳቦች ናቸው እዚህ ጋር ያሉት። የሚበልጣውን የሺ ቤት፣ የመቶ ቤት፣ የአስር ቤት እና የአንድ ቤት አሉ። የሺ ቤት 6 ነው። ስለዚህ ከማን ይበልጣል? ከ5 ይበልጣል። ስለዚህ እሱ ትልቁ ነው ማለት ነው። ከትልቁ ስናስቀምጥ ይሄኛው ይሆናል ማለት ነው። ሁለተኛ ይሄኛው ይሆናል። ሶስተኛ ደግሞ ይሄኛው ይሆናል። አራተኛ ይሄኛው ይሆናል። ስለዚህ ዞሮ ዞሮ ሁሌም ከግራ ወደ ቀኝ ነው የምናየው። የመጀመሪያውን አይተን ትልቁን ከትልቅ ወደ ትንሽ ከተባለን የመጀመሪያው ትልቁን አድርገን ወደ ትንሽ እንቀጥላለን ማለት ነው። ሀሳቡ ተመሳሳይ ነው። በዛ መሰረት እነዚህ የመልመጃ ጥያቄዎች መስራት ይቻላል ማለት ነው። ተመሳሳይ ነው እንዳልኳችሁ። እነዚህ አሁን ሶስቱም ማለት ሆሄያቸው 3 ነው አይደለ? ስለዚህ ቀጥታ የምናየው ከግራ ወደ ቀኝ ወይም የመቶ ቤታቸው ነው። የአንድ ቤት፣ የአስር ቤት፣ የመቶ ቤት አለ። የመቶ ቤታቸውን አይተን ማወዳደር እንችላለን። እዚህ ጋር ማነው 4፣ እዚህ ጋር 8 አይደለ? እዚህ ጋር 5፣ እዚህ ጋር 5 አለ። ስለዚህ ትልቁ አሁን ከምንድን ነው ከትንሹ ወደ ትልቁ አይደል የተባልነው? ከትንሹ ወደ ትልቁ። ስለዚህ ትንሹን ነው የምንመርጠው። ትንሹን ስንመርጥ ከ4 ከ8 ከ5 እና ከ5 ማን ነው ትንሹ? ይሄኛው አይደለ? ስለዚህ አንደኛ ይሄን እናስቀምጣለን። ከዛ ቀጥሎ ደግሞ ሁለተኛ 5 5 አያችሁ። እዚህ ጋር ደግሞ አሁን ሁለቱም እኩል ስለሆኑ ምንድነው ማድረግ ያለብን? ወደ ቀጣዩ ወይም ደግሞ ወደ 10 ቤት እናያለን ማለት ነው። የ10 ቤቱ ደግሞ የሚያንሰው የትኛው ነው? ከ9 እና ከ2 ይሄኛው አይደለ? ስለዚህ እቺኛው ሁለተኛ እናደርጋታለን። እቺኛው ሶስተኛ ትሆናለች። እቺኛው ደግሞ የመጨረሻው ወይም ትልቁ ቁጥር ይሄኛው ነው ማለት ነው። አራተኛ አድርገን ማስቀመጥ ማለት ነው። በእንደዚህ መልኩ ማለት ነው። በዚህ መሰረት በቀላሉ መስራት ይቻላል ማለት ነው። እነዚህን ጥያቄዎች ለእናንተ ትቻለሁ፣ በጣም ቀላል ስለሆኑ። ሌላው በጣም እዚህ ምዕራፍ ላይ በደንብ ልናውቀውና ልንረዳው የሚገባው ርዕስ የትኛው ነው? እስከ 1000 ያሉ ሙሉ ቁጥሮችን በ10 በ100 በ1000 ቤት ማጠጋጋት የሚለውን ነው ማለት ነው። ስለዚህ እነዚህን ቁጥሮች እንዴት ነው የምናጠጋጋው የሚለውን አብረን እናያለን ማለት ነው። እሺ ማስታወሻ እናነባለን። አንድን ቁጥር በ10 ቤት ለማጠጋጋት የአንድ ቤት ሆሄው ከ5 ካነሰ በ0 እንተካዋለን። ነገር ግን 5 እና ከ5 በላይ ከሆነ በ10 ቤት ሆሄው አንድ ደምረን የአንድ ቤት ሆሄውን በ0 እንተካለን ይላል ማለት ነው። ውጤቱም የአቅራብ ዋጋ እንላለን። ምን እንላለን? የአቅራብ ዋጋ። ማቅረብ አቅራብ ማለት ነው አይደለ? ማጠጋጋት ማለት ማቅረብ ማለት ነው። ስለዚህ ውጤቱን የአቅራብ ዋጋ እንላለን። ለምሳሌ ይህን በቀላሉ ይህንን ማስታወሻው ምን ለማለት እንደፈለገ እዚህ ጋር አስረዳችኋለሁ። ለምሳሌ የሚከተሉትን ቁጥሮች በምን ቤት አጠጋጉ? በ10 ቤት አጠጋጉ። አጠጋጉ የምንባለው የሚሰጠን ወደ 10 ቤት ነው ወይ ወደ 100 ቤት ወይ ወደ 1000 ቤት እያለ ይቀጥላል ማለት ነው። ስለዚህ በ10 ቤት አጠጋጉ ስንባል ምንድነው የምናደርገው? ከ10 ቤት ቀጥሎ ያለችውን ሁሌ እናያለን ማለት ነው። ማለትም ከ10 ቤት ቀጥሎ ያለችው ወይም በስተቀኝ በኩል ያለችው ማናት? የአንድ ቤት አይደለ? ስለዚህ ወደ 10 ቤት አጠጋጉ ስንሄድ 10 ቤት እንሄዳለን። ከዛ ደግሞ ማንን እናያለን? የአንድ ቤት እናያለን። ለምሳሌ እዚህ ጋር እንመልከት። የተሰጠን ቁጥር ስንት ነው? 2364። የ10 ቤቷ ስንት ናት? 6 ናት አይደለ? ስለዚህ አሁን ደግሞ እችኛዋን ቁጥር ለማጠጋጋት ማንን ማየት አለብን? ሁሌ ካጠገቡ ያለችው የአንድ ቤትን ማለት ነው። ስለዚህ 4 እናያለን። 4 ከምን በላይ ናት? ከ5 በላይ ናት? ከ5 በታች ናት? ከ5 በታች አይደለ? ስለዚህ ምንድነው የምናደርገው? እችኛዋን 4 የነበረችው 0 እናደርጋለን። ማለትም የአቅራብ ውጤታችን ዋጋ አቅራብ
አቅራብ ከእኩል ይሆናል ለየት ያለ ምልክት ነው ያለው። እንደዚህ ዚግዛግ ነገር ነው። ስለዚህ 2300 ስንት ይሆናል ማለት ነው? 60 ይሆናል ማለት ነው። ገብቷችኋል ልጆች? 60 ይሆናል። እቺኛ አራት ወደ ምን ተለወጠች? ወደ ዜሮ። አያችሁ እዚህ ጋር ምንድን ነው የሚለው? ከ5 ካነሰ በዜሮ እንተካዋለን ነው የሚለው። አያችሁ እዚህ ጋር በዜሮ እንተካዋለን። ነገር ግን 5 እና ከ5 በላይ ከሆነ የ10 ቤት ዋጋ ላይ አሁን እቺኛ 7 ብትሆን ኖሮ ምንድን ነበር የምናደርገው? 2300 ስንት ትሆናለች? 7 ትሆናለች ማለት ነው። እቺኛ ምን ትሆናለች? አራት የነበረችው አንድ ጨምርባትና 7 ትሆናለች። ወይም ደግሞ ማጠጋጋት በሌላው አነጋገር ምን መሰላችሁ? እዚህ ጋር አይደለ 6 እቺኛ የአራት ቤት ከ5 በታች ከሆነ ይሄኛውን አራትን እንቀንሳታለን ማለት ነው። ከዚህ ቁጥር ላይ አራትን እንቀንሳታለን ማለት ነው። ወይም ደግሞ እቺኛ ደግሞ ከበለጠች ብትበጥ የሚበልጥኝ ለምሳሌ ይሄኛውን እንዴ 5678 በ10 ቤት አጠጋጉ ሁሌም 10 ቤት አጠጋጉ ተባለ። ቀጥታ የምናየው የምን ቤት ነው? 10 ቤት ጋር እንሄዳለን። 10 ቤት ጋር ሄድን በኋላ የማንን እናያለን? የአንድ ቤትን እናያለን ማለት ነው። የአንድ ቤትን በምንመለከትበት ጊዜ 8 ናት አይደለ? 8 ደግሞ ከምን በላይ ናት? ከ5 በላይ ናት አይደለ? ከ5 በላይ ስለሆነች የ10 ቤቱ ላይ አንድ መጨመር ነው ማለትም የአቅራብ ዋጋው ስንት ይሆናል ማለት ነው? 5600 እንልና 7 ላይ አንድ ስንጨምር ስንት ይሆናል? 8 ይሆናል ማለት ነው። አያችሁ 8 ይሆናል። እቺኛ ደግሞ በዜሮ ትተካለች 0 80 ይሆናል። ስለዚህ አያችሁ 5678 ስናቀርብ ወደ ስንት ትሆናለች? 5680 ትሆናለች። ሁለት እንጨምራለን ማለት ነው። ወይም ደግሞ እዚህ ጋር ብር ብንጨምር የትኛው ነው? ወይ እቺኛ ሙሉ ቁጥር ወይም እቺን 0 ለማድረግ ነው የተፈለገው እና ስንት ብር መጨመር ይቻላል ወይስ መቀነስ ይቻላል እንደማለት ነው። 5678 አይደል? ብትጠጋጋ 2 ብር ጨምሮ 80 ማድረግ አይቻልም? እዚህ ጋር ደግሞ 64 6 ብር ከመጨመር 4 ብሯን መቀነሶ መውሰድ እንደማለት ነው። ገባችሁ አይደለ? በጣም ጥሩ። እቺኛዋን እንያትና አሁንም ይሄ ሶስት ሆሄ ነው ያለው። አሁንም የ10 ቤት አጠጋጉ ከተባለን ቀጥታ ምንድነው የምናየው? የ10 ቤቱን 2 ከዛ 5 አለች። 5 ደግሞ ምንድናት? ከ5 እና ከ5 በላይ ከሆነ እዚህ ጋር መጨመር። ስለዚህ የዚህ የአቅራብ ዋጋ ስንት ይሆናል ማለት ነው? ንገሩኝ እስቲ። 600 2 ላይ አንድ መጨመር ነው አይደለ? 3 ትሆናለች ማለት ነው። ከዛችኛው 0 እናደርጋለን 630 ይሆናል ማለት ነው። አሁን እስቲ ውጤታችን እንይ ትክክል እንዳልሆነ እና እንደሆነ። የመጀመሪያው ስንት ሆነ መጣ ማለት ነው? ዋጋው ስንት ይሆናል? 2360 ትክክል ነው ማለት ነው። ትክክል ነው። ይሄኛው ውጤታችን ትክክል ነው። ምክንያቱም በ10 ቤት ለማጠጋጋት ከ4 እና ከ5 4 ከ5 ስለሚያንስ በዜሮ እንተካለን ይላል እንዳልነው። አሁን እንዳልኳቸው የነታሰረ ነው። የላው ደግሞ ስንት መጣ? 5680 ይሄው 5680። እዚህ ጋር ደግሞ የመን አይተናል። የመ ደግሞ ስንት መጣ? 630። እኛም የመጣ ነው ስንት ነው? 630 ነው ማለት ነው። በዚህ መልኩ ማጠጋጋት ይቻላል ማለት ነው። በጣም ጥሩ። ያ አንድን ቁጥር በመቶ ቤት ለማጠጋጋት ደግሞ ምንድነው? የ10 ቤት ሆሄው ከ5 ካነሰ እንደቀደሙ ማለት ነው። አሁን ደግሞ የምናየው ምንድነው? የመቶ ቤት ለማጠጋጋት ሁሌ የምናየው የ10 ቤቱ ነው። ወይም ቀጥሎ ያለው ከመቶ ቤት ቀጥሎ ያለው ማን ነው? 10 ቤት አይደለ? በሱ መሰረት ማለት ነው እንሰራለን። ሌላው ስቴፕ ተመሳሳይ ነው። ከዛ ደግሞ በ1000 ቤት አጠጋጉ ስንባል ደግሞ የምንድነው የምናየው? የመቶ ቤት። በመቶ ቤት አጠጋጉ ስንባል የ10 ቤትን እናያለን። በ1000 ቤት አጠጋጉ ስንባል ደግሞ የመቶ ቤትን እናያለን ማለት ነው። ለምሳሌ እዚህ ጋር እንምጣ። በመቶ ቤት አጠጋጉ አይደለ የተባለው? የማንንም መቶ ቤትን ይዘን የማንንም የምናየው? የ10 ቤትን። ስለዚህ እቺ ነው የምናየው። አያችሁ እቺን ስናያት 8 ናት። ስለዚህ ከስንት በላይ? ከ5 በላይ ስለሆነች አቅራባችን ስንት ይሆናል? 4000 ብለን 6 ላይ አንድ መጨመር አለብን። አንቺ ከ8 ከ5 በላይ ስለሆነች 4700 ከዛ እቺኛን ሌሎቹን 00 ነው። እሺ የምናደርገው ልጆች 00። ስለዚህ 4700 ይመጣል ማለት ነው ዋጋችን። ይሄኛውን ደግሞ ስንመለከት አሁን የመቶ ቤት አጠጋጉ ስለተባልን አሁንም እቺኛን የ10 ቤቷን ስናያት ይዘን 1008 አይደለ? እቺኛ 3 ናት። ስለዚህ እዛው ነው 8 የምናስቀምጣት። ምክንያቱም 3 ከ5 ያነሰ ስለሆነ 8 እናስቀምጣለን። ሌላውን ሁለቱን 00። አያችሁ ብዙ ጊዜ ልጆች ወደ መቶ ቤት አጠጋጉ ስንባል የመጨረሻው ሁለቱ ዜሮች ተመሳሳይ ናቸው ብዙ ጊዜ።
አንዳንዴ ቁጥሩ ልጅ ከጨመረ ግን 3ም ሊሆን ይችላል፣ ችግር የለም። ግን እንደሱም ሊያጋጥመን ይችላል። ግን አብዛኛውን ጊዜ አጠጋጉ ስንባል ቢያንስ 2 ዜሮ መኖር ግዴታ ነው ማለት ነው። ወደ ሺ ቤት አጠጋጉ ስንባል ደግሞ ቢያንስ መጨረሻ ላይ 3 ዜሮ ማግኘት ግዴታ ነው ማለት ነው። ወደ 10 ቤት አጠጋጉ ስንባል ደግሞ እንዳልኳችሁ ቢያንስ ከኋላ 1 ዜሮ ማግኘት የግድ ነው ማለት ነው። ለምሳሌ እዚህ ጋር ላሳያችሁ። አያችሁት? 1 ዜሮ አለን ወደ 10 ቤት አጠጋጉ ሁሌም ማለት ነው። ይሄንን አስተውሉ ማለት ነው። በጣም አሪፍ። ስለዚህ እንደተረዳችሁት እንደገባችሁ እርግጠኛ ነኝ። ውጤታችን ስናይ ለምሳሌ ይሄኛው ስንት መጣ? 4700። አያችሁት? ትክክል ነው የመጣነው ውጤት። ከዛ ቀጥሎ ደግሞ 1800 ላይ መጣለን። 1800 ይሆናል። ያው እኛም ያመጣነው ስንት ነው ማለት ነው? 1800 ነው የመጣነው ማለት ነው። በጣም ጥሩ። ስለዚህ መልመጃ ሀን በምንመለከትበት ጊዜ በ10 ቤት ሲጠጋጋ ማለት ያው ከዚህ በኋላ 1 ዜሮ እናገኛለን ብያቸዋለሁ። 10 ቤቱን አይተን ይሄኛው የአንድ ቤቱን መመልከት ነው። ስለዚህ ይሄን ስንት ይመጣል? 6700 ስንት 80 ነው እንዴ? አይደለም 90 አይደለም። ምክንያቱም እቺ ከ5 በላይ ስለሆነች እዚህ ጋር እንጨምራለን። ስለዚህ 90 ይመጣል ማለት ነው። አያችሁት? እሺ እቺኛውን ደግሞ ወደ 100 ቤት እናጠጋጋ። አሁን ደግሞ ማን ነው የምናየው? የ100 ቤቱን ከዛ 10 ቤቱን ደግሞ እናያለን ማለት ነው። የ10 ቤቱን ደግሞ እናጠጋጋለን ወይም ደግሞ ከ5 በላይ እና ከ5 በላይ በታች እንደሆነ ቼክ እናደርጋለን። ስለዚህ 8 ከ5 በላይ ናት፣ ከ5 በታች ከ5 በላይ አይደለ። ስለዚህ ምንድን ነው የምናደርገው? 6000 ትሆንና 700 ነው የምንለው ወይስ 800? 800 አይደለ? አንድ መጨመር አለብን ምክንያቱም ስለዚህ 800 ይሆናል ማለት ነው። አያችሁት ልጆች? በጣም ጥሩ። ስለዚህ የ10 ቤት ስናጠጋጋ ቢያንስ 1 ዜሮ አለበት። ይኸው ትክክል ነው። የ100 ቤት ስናጠጋጋ ቢያንስ 2 ዜሮ መኖር አለበት። ከዛ ደግሞ ወደ ሺ ቤት ደግሞ የሺ ቤትን አይተን ቀጥታ የሺ ቤትን ካየን በኋላ የ100 ቤትን ነው የምናየው አይደለ? ስለዚህ 7 ነው ከ5 በላይ ከ5 በታች የምንላት። 7 ከ5 በላይ ናት፣ ከ5 በታች ከ5 በላይ አይደለ? ስለዚህ እቺኛው ስንት ትሆናለች ማለት ነው? አንድ ትጨምራለች 7000 ማለት ነው። 7000 ይሆናል ማለት ነው። ስለዚህ ሁሌም ወደ ሺ ቤት ስናጠጋጋ 3 ዜሮ ይኖረናል ማለት ነው። በጣም ጥሩ። ስለዚህ ይሄኛውን ይመስላል የ3ኛ ክፍል ምዕራፍ 1 በዚህ ይጠናቀቃል ማለት ነው። እስካሁን የተረዳናቸው የተማርናቸው ነገሮች ናቸው እዚህ ጋር ያሉት። በሆሄያቸው ብዛት የተለያዩ ከሆኑ ብዙ ሆሄያል የያዘው ሙሉ ቁጥር ይበልጣል ምናምን ብለን ያየናቸው ነገሮች ናቸው። ስለዚህ በጣም ቀላል ናቸው። እናንተ እዩዋቸው በደንብ። ከዛ ደግሞ በዛ መሰረት የምዕራፍ 1 ማጠቃለያ መልመጃዎችን መስራት ትችላላችሁ። በደንብ እንደምትሰሩት እርግጠኛ ነኝ። ስለዚህ ጥያቄዎች ካላችሁ፣ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። እንዲሁም ደግሞ ይሄንን ቪዲዮ ለሌሎች ለጓደኞቻችን ይጠቅማል ብላችሁ ካሰባችሁ ይሄንን ቪዲዮ ሼር ማድረግ እና እንዲሁም ደግሞ እናንተም ሰብስክራይብ ማድረግ ላይክ ማድረግ እንዳትረሱ። መልካም ቀን ይሁንላችሁ። ባይ